በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ 30 ዕለት ከቅዱስ ዮሐንስ መጥምቅ ጋር በተያያዘ በቤተ ክርስቲያን ታሪክ እና በስንክሳር ትልቅ ቦታ አለው። ውድ ቻናላችን ተከታዮች እንደምን ሰነበታችሁ? ዛሬ የምንመለከተው የልዑል እግዚአብሔር ነቢይ የጌታ መንገድ ጠራጊና የአምላክ አጥማቂ ስለሆነው ስለ ቅዱስ ዮሐንስ መጥምቅ ታላቅ ስራዎች ነው። ይህ ታላቅ ጻድቅ በምድረ በዳ ላይ የሰራቸውና ለክርስትና እምነት መሰረት የሆኑትን ተጋድሎዎችንና አገልግሎትን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን በመሆን የመንፈስ በረከት እንድትገበዩ እየጋበዝን ቪዲዮውን ላይክ እና ሼር በማድረግ ቻናላችን ሳብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ በትህትና እንጠይቃለን። ቅዱስ ዮሐንስ መጥምቅ ከአባቱና ካህኑ ዘካርያስ ከእናቱ ከቅድስት ኤልሳቤጥ የተወለደው በስተርጅናቸው ነው። ሁለቱም መካንና ዕድሜያቸው የገፋ የነበረ ቢሆንም የእግዚአብሔር መልአክ ቅዱስ ገብርኤል ለዘካርያስ በቤተ መቅደስ ተገልጦ ልጅ እንደሚወልዱ አበሰረው። በሉቃስ ወንጌል ምዕራፍ 1 ላይ እንደተጠቀሰው ሕፃኑ በተወለደ በ8ኛው ቀን ይገርዙት፣ በአባቱ ስም ዘካርያስ ሊሉት ሲል እናቱ ኤልሳቤጥ ግን አይሆንም ዮሐንስ ይባል እንጂ አለች። አባቱ ዘካርያስም መልአኩን ባለማመኑ ዲዳ ሆኖ ስለነበር በሰሌዳ ላይ ስሙን ዮሐንስ አለው። አንደበቱም ተከፈተ፣ እግዚአብሔርንም አመሰገነ። በቤተ ክርስቲያን ሥርዓት መሰረት የጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ከመሆኑ 6 ወራት አስቀድሞ የዮሐንስ ጥምቀት ልደት ይከበራል። መልአኩ ቅዱስ ገብርኤል ለድንግል ማርያም ሊያበስራት ለኤልሳቤጥ እርግዝና 6ኛ ወር እንደነበር በመጽሐፍ ቅዱስ ተጠቅሷል። በዚህ መሰረት የቅዱስ ዮሐንስ ጽንሰት መስከረም 26 ይከበራል። በትክክል በ9 ወር ከ5 ቀን በሰኔ 30 ቀን ተወለደ። በዚህ ዕለት በቅዳሴ ጊዜ የሚነበበው ስንክሳር የዮሐንስን ታላቅነት፣ በበረሃ ያሳለፈውን የቅድስና ሕይወትና ለክርስቶስ መንገድ ጠራጊ አዋጅ ነጋሪ ሆኖ መምጣቱን ያዘክራል። ጌታችን ኢየሱስ ክርስቶስ በወንጌል ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የመሰከረለት ታላቅ ክብር የሚያሳይ ድርሳን ይነበባል። በአጭሩ ሰኔ 30 በአንድ በኩል የቅዱስ ሚካኤል ሹመት መታሰቢያ ሲሆን፣ በሌላ በኩል ደግሞ የቅዱስ ዮሐንስ መጥምቅ ትክክለኛ ልደት ቀን ተብሎ በታላቅ ድምቀት የሚከበርበት ዕለት ነው። የቅዱስ ዮሐንስ በበረሃ መግባት ከሄሮድስ ጭፍጨፋ ጋር በተያያዘ ነው። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ንጉሥ ሄሮድስ መንግስትን ይቀማኛል በሚል ስጋት በቤተልሔም አካባቢ ያሉትን ሕፃናት እንዲገደሉ አወጀ። በዚህ ጊዜ ሰላዮች የዘካርያስ ልጅ ዮሐንስ በታምር መወለዱን ካህናቱ ዘንድ ትልቅ ግምት መሰጠቱን ለሄሮድስ ነገሩት። ሄሮድስ ሕፃኑን ዮሐንስን እንዲገደሉ ጭፍሮችን ሲልክ እናቱ ቅድስት ኤልሳቤጥ ሕፃኑን ታቅፋ ወደ ዚፋታ በረሃ ሸሸች። አባቱ ዘካርያስ ግን ሕፃኑን ያለበትን አልናገርም በማለቱ በቤተ መቅደስ ውስጥ የሄሮድስ ወታደሮች ገደሉት። ኤልሳቤጥ በበረሃ ውስጥ ለጥቂት ጊዜያት ሕፃኑን ካሳደገች በኋላ ከዚያው አረፈች። ገና 5 ዓመት ያልሞላው ሕፃኑ ዮሐንስ በዚህ አስፈሪ በረሃ ውስጥ ብቻውን ቀረ። ነገር ግን የእግዚአብሔር ጥበቃ አልተለየውም። መላእክት ይረዱትና ይንከባከቡት ነበር። ድንግል ማርያምም ከልጇ ጋር ወደ ግብፅ ስትሰደድ በበረሃ ውስጥ አግኝተው እንደነበርና ኤልሳቤጥን አስከሬን መላእክት ሲቀብሩት አብራ ማልቀሷ በድርሳናት ተጽፏል። የበረሃ ሕይወትና ሥርዓቱ ቅዱስ ዮሐንስ ባደገ ጊዜ እስከሚገለጥበት ቀን ድረስ በበረሃ ኖረ።
ልብሱ ከግመል ፀጉር የተሰራ ሸካራ ልብስ ነበር። ወገቡም ጠፍር ይታጠቅ ነበር። ምግቡ አንበጣና የበረሃ ማር (የዱር ማር) ነበር። ተልእኮው በዚህ ቅዱስ ሕይወት ውስጥ ቆይታው ዕድሜው 30 ሲሞላው ወደ ዮርዳኖስ አካባቢ በመምጣት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የክርስቶስን መንገድ ጠራጊ ሆኖ ማስተማርና ማጥመቅ ጀመረ። ስለዚህ የሰኔ 30 ድርሳን ይህንን የሕፃኑን ታምራዊ መወለድ፣ የሰይጣን ፈተናዎችን በበረሃ ድል ማድረጉና ለዓለም ቤዛ በሚሆነው ለኢየሱስ ክርስቶስ መንገድ ጠራጊ ሆኖ መመረጡን በሰፊው ያወድሳል። ውድ ተመልካቾቻችን የቅዱስ ዮሐንስ መጥምቅ ሥራዎች ባጭሩ ይህንን ይመስል ነበር። ሕዝቡን ለንስሐ ማዘጋጀቱ፣ ፈጣሪውን ማጥመቁና ስለ እውነት ሕይወትን አሳልፎ መስጠቱ በቤተ ክርስቲያን ታሪክ ውስጥ ደምቆ የሚኖር ታሪክ ነው። ለሁላችንም መንፈሳዊ ብርታት ይሁነን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ደህና ሰንብቱ።